ሰላም አለይኩም ወራህመቱላሂ ወበረካቱሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ከኔ ያለው ሁሉ ሰላም አለው አልሐምዱሊላህ። እንዲሁም ክርስቲያን ወገኖች በያላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ ይዤላችሁ የመጣሁት እቃ ጽድት ያሉ ናቸው። ከነዋጋው ነግራችኋለሁ። ውድ ተመልካቾቼ እስከ መጨረሻው ድረስ ተከታተሉን። ቪዲዮውን ላይክ በማድረግ ጀምሩት። ሙሉ የቤት ከለሯን በአንድ ነው ያደረገችው ኮስሞዋ። እንዲሁም ደግሞ አልጋው ቁም ሳጥንም እንደዚሁ አዛኛለሁ በዛው ከለር ማለት ነው። ውድ ተመልካቾቼ እቺ ደግሞ የኩሽና ናት ማለት ነው። ኪችን ካቢኔት ባለ 3 ተከፋች ያኔ በጣም የምታምር ኪችን ካቢኔት ለጭቃ ቤት መሆን የምትችል ማለት ነው። ውድ ተመልካቾቼ እንደምትመለከቷት በሜትር ከ20 ነው የተሰራላት። ውድ ተመልካቾቼ ሶስቱም ላይ መሳቢያ ብላለች። ሶስቱም በሩ ላይ መሳቢያ አድርገንላታል በዛዛ መሰረት ማለት ነው። ውድ ተመልካቾቼ እንደምታዩት ጽድት አድርገን የሰራንላት። እነዚህ የብቻ ነው ሁሉም በር የሚከፈተው። ያኔ አሁን ሁለቱ ባንድ የሚከፈት አሁን ትላልቅ ነገር ለማስቀመጥ ነው። አብዛኛውን ጊዜኛ ሁለቱም ባንድ የምንሰራው ማለት ነው። እሺ ግን እህቴ በትዕዛዟ መሰረት እንደዛ አድርገን የሰራንላት። እንደምትመለከቱት ከላይ ያለው ይሄንን ሁለቱ ባንድ እንዲከፈት አድርገንላታል ማለት ነው። ውድ ተመልካቾቼ ጽድት ያለች ኪችን ነች። ወደ ቁም ሳጥኑ ስንመጣ ቁም ሳጥኑ ባለ 3 ተከፋች ነው። እንደምትመለከቱት በጣም ለየት ያለ ነው። ባለ ኮንፈርት ያለው ተደራራቢ ነው። እነዚህ ደግሞ ፓርቲሽኖቹ በተነሽ ናቸው ያደረጉላቸው። ውድ ተመልካቾች እንደምትመለከቱት ያውና ይኸው ፓርቲሽኑ ራሱ በተቀባው ነው ማለት ነው። ውድ ተመልካቾቼ ጽድት አድርገን የሰራላት ውስጡ ራሱ በተቀባው። ከዚህ ጋር አራተኛ ማለት ነው ከስር እስካለው ፓርቲሽኖቹ 3 ናቸው የሚደረድረው ግን ከስር እስካለው አራተኛ ነው ማለት ነው። ውድ ተመልካቾቼ ይሄ ደግሞ እንደዚህ ነው። ይሄ ሁለቱ ባንድ ነው የሚከፈተው። ያኔ አሁን ትላልቅ ብርድ ልብስ የተለያዩ ነገሮችን ለማስቀመጥ በሚጠቅም ማለት ነው። ውድ ተመልካቾች እንደምታዩት እቺኛዋ ለብቻዋ ነው። ሶስተኛዋ በር ላይክ ማድረግ እንዳትረሱ፣ እንዲሁም ሼር እያደረጋችሁ አበረታቱኝ ውድ ተመልካቾቼ። ከዚህ ጋር ደግሞ አላጋ እናገኛለን መስቀያ። እቺ መጓቢያ ናት ማለት ነው። አጭር በር መካከሏ። ሙሉ በርም የምትፈልጉ ካላችሁ በትዕዛዛችሁ መሰረት ሙሉ በር ማድረግ እንችላለን። ውድ ተመልካቾቼ እኛ በእናንተ ትዕዛዝ መሰረት ነው የምንሰራው። እኛ ከራሳችን አንድም ነገር አንጨምረው። እንደዚህ መሳቢያው ላይ ቁልፍ አድርጌ ያለሁኝ እንደምታዩት። ከዚህ ጋርም ደግሞ ስንከፍተው ልክ እንደዛ ዳር ላይ እንዳለው ተመሳሳይ በር እናገኛለን ማለት ነው። ውድ ተመልካቾቼ ይሄ በፍላጎታችሁ መሰረት ነው። አሁን መሃል ላይ መስቀል አልፈልግም የምትሉ ዳር ላይ ማስደረግ ትችላላችሁ። ወደ አልጋው ስንመጣ ውድ ተመልካቾቼ አልጋው ሜትር ከ50 ነው። ባለ 2 ኮሜድ ነው። ሌዘር ያለው ነው ማለት ነው። ይሄን አልጋ ታስታውሳችሁት በብዙ ከለር አውጥተነዋል። ያኔ የሌዘር ሊለያይ ይችላል። የሌዘር ከለር እንዲሁም ደግሞ ያልጋው ከለር ሊለያይ ይችላል ማለት ነው። ውድ ተመልካቾቼ እንዲህ አድርገን ማሽ አድርገን ቀብተንላታል ከቁም ሳጥኑ ጋር ከመዋቢያዋ ጋር ማለት ነው። ውድ ተመልካቾቼ እንደዚህ ጽድት አድርገን የሰራንላት። የሌዘሩ በአንደኛው ነው እንደምትመለከቱት በጣም ነው የሚያምረው። ፍራሹንም በአንደኛው ደረጃ አድርገንላታል። ውድ ተመልካቾቼ እንደምታዩት በጣም ነው የሚያምረው አብረው። ያኔ ፍራሽ አሁን እንደ አቅማችሁ አለ ከትንሽ እስከ ትልቅ ማለት ነው። ያኔ አቅማችሁን ባማከለ መልኩ ያኔ እንደ መካከለኛም አለ ትልቅም አለ ደግሞም ከዛም ደግሞ ዝቅተኛ አለ ማለት ነው። እንደ አቅማችሁ ማዘዝ ትችላላችሁ ውድ ተመልካቾቼ። ወደዚህኛው ኮሜዲዮ ደግሞ ስንመጣ እንደዚሁ እችም 2 መሳቢያ አላት። እንደምታዩት ማች አድርገን የቀባላት ማለት ነው። ውድ ተመልካቾቼ ወደ መዋቢያዋ ስንመጣ ኮስሞዋ በሜትር ከ20 የተሰራች ነች። ውድ ተመልካቾቼ እንደምታዩት በጣም ነው የምታምረው ዲዛይኗ። ባለችን መሰረት እንደዚህ ፋርገን ሰርተንላታል። ውድ ተመልካቾቼ ከዚህ ጋር መሳቢያ አለው። እዚህ ጋርም ደግሞ በር አለ ማለት ነው። ውድ ተመልካቾቼ እንደምታዩት ከዚህ ጋር ደግሞ አለው መሳቢያ። ይሄም መሳቢያ ነው። ውድ ተመልካቾቼ እንደምትመለከቱት ጽድት አድርገን የሰራንላት። ወንበርም አላት ማለት ነው። ውድ ተመልካቾቼ በጣም ነው የምታምረው። ከዚህ ጋር ራሱ ያለ የመስተዋት ዲዛይኗ በጣም ነው የምታምረው ማለት ነው። ውድ ተመልካቾቼ እንደምትመለከቱት ወደዚህኛው አልጋ ስንመጣ እንደምትመለከቱት ይሄን በማሽ ነው የሰራንላት ማለት ነው። ውድ ተመልካቾቼ በጣም ለየት ያሉ እቃዎች ናቸው። እነዚህም የዛ የቅድሙ አይነት ቁም ሳጥን ሆኖ ይሄ የሚለያየው ምንድነው ከለር ነው እንደምትመለከቱት ማለት ነው። ግን ይሄ ሜትሩ ራሱ ሁሉም አንድ ነው እንደምታዩት። ግን ይሄ የቀለም ቅቡ ነው። የቀለም ቅቡ የፈለጋችሁትን አድርገን መቀባት እንችላለን ውድ ተመልካቾቼ እናንተ ባዛችሁ መሰረት ማለት ነው።
እንደምትመለከቱት በዚህ መልኩ ነው እህታችን ያዘችን ጽድት አድርገን አስረክበናታል። ከዚህ ጋር ያለው አጭር በሩ የዛኛውም ቁም ሳጥን እንደዚሁ አጭር በር ነበር በተመሳሳይ መልኩ ማለት ነው። ውድ ተመልካቾች እንደምታዩት ቁመትም ሁሉም ነገር አይለያይም፣ ያው አንድ ነው። ከዚህ ጋር ያለውም እንደዚሁ ሁለቱ በአንድ ነው የሚከፈተው። ይሄ ለተላለቅ ብርድ ልብስ ለተለያዩ ነገሮችን ለማስቀመጥ ማለት ነው። ውድ ተመልካቾቼ ከዚህ ጋርም ስንከፍተው እንደዚሁ የሚነሱ ፓርቲሽኖች 3 ፓርቲሽኖች እናገኛለን። ይሄ ፓርቲሽኑ በበዛ ቁጥር ልብስ የመያዝ አቅሙ ይቀንሳል። አሁን 3 እንደዚህ የሚሆነው ከታች ጋር እስካለው 4 ነው የሚሆነው። እኛ ፓርቲሽኑን ማብዛቱን እንትን ብለነው ሳይሆን ስናበዛበት ያኔ የልብስ መያዙ አቅም ይቀንሳል ማለት ነው። ውድ ተመልካቾቼ እንደምታዩት እና ደግሞ ሀሳብ አስተያየት እንድትሰጡኝ እንፈልጋለሁ ኮሜንት ላይ። ውድ ተመልካቾቼ እንደዚህ ጽድት አድርገን ሰርተንላታል። ባለችን ትዕዛዝ መሰረት እንደዛ አድርገን አስረክበናታል ማለት ነው። ውድ ተመልካቾቼ ከዚህ ጋር ያሉት ዲዛይኖቹ በጣም ነው የሚያምሩት። የመካከለኛው ስንከፍተው እንደዚህ አልጋ እናገኛለን። መስቀያ አብዛኛውን ጊዜ መሀል ላይ ነው የሚደረገው። ይሄ ምንድነው እናንተ ባያችሁ በዛታችሁ መሰረት ስለምንሰራ ነው እንጂ ዳር ላይም ካላችሁ ዳር ላይ እናንተ እንደፈለጋችሁ ነው ማለት ነው የምናደርገው። ውድ ተመልካቾቼ እንደምታዩት እና ደግሞ ያልገባኝ ያለ አብራርታ ንገረኝ የምትሉ ፓርት ላይ አብራርቼ እናገራለሁ ማለት ነው። ውድ ተመልካቾቼ ኮሜንት ላይ ጻፉልኝ፣ ባላችሁ መሰረት አብራርቼ ለማቅረብ ሞክራለሁ ማለት ነው። ውድ ተመልካቾቼ እንደምታዩት ጽድት አድርገን የሰራ ነው። ከዚህ ጋር ደግሞ ለብቻዋ የምትከፈናት እቺ ቀለል ያለ የተለያየ ነገር ለማስቀመጫ ማለት ነው። ውድ ተመልካቾቼ ከዚህ ጋር ደግሞ ስንከፍተው በዛው አይነት ሆኖ 3 መደርደሪያዎች እናገኛለን በዛኛው ሳይዝ ማለት ነው። አሁን አብዛኛውን ጊዜ እኔ ደግሞ እምላችኋለሁ እዚህ ላይ ዳር ላይ ቢሆን መስቀያ ያኔ ለምንድን ሙሉ ሲሆን አበያውን በቁመቱ ነው የሚሰቀለው። እንደዛ ቢሆንላችሁ ለእናንተ አሪፍ ነው ማለት ነው። ውድ ተመልካቾች እንደምትመለከቱት ጽድት አድርገን የሰራ ነው። ላይክ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ሼር እያደረጋችሁ አበረታቱኝ። ውድ ተመልካቾቼ ሀሳብ አስተያየታችሁን ኮሜንት ላይ እንድትሰጡኝ እፈልጋለሁኝ። ወደ አልጋው ስንመጣ ውድ ተመልካቾቼ አልጋው እንደምትመለከቱት ሜትር ከ50 ነው። ከዛኛው አልጋ ጋር የሚለየው ምንድነው? ከግርጌው ጋር ሌዘር አለው። ያኛው አልጋ ከግርጌ ጋር ሌዘር የለውም እና ደግሞ በዲዛይን የሚለያየው ማለት ነው። ውድ ተመልካቾቼ እንደምታዩት እንደዚህ ጽድት አድርገን ሰርተናላታል። ደግሞ እንደየዲዛይኑ ያኔ ዋጋው ይለያያል። አሁን ለምሳሌ እንደዚህ ከግርጌ ሌዘር ያለው የሌለው የተወሰነ ዋጋ ልዩነት አለ ማለት ነው። ውድ ተመልካቾች እንደምትመለከቱት ኮሜዲኖም እንደዛው 1 እና 2 ሲሆን እኔ የተለያየ ነው ዋጋው ማለት ነው። ውድ ተመልካቾች እንደምትመለከቱት አላችሁበት ቦታ ሆናችሁ እዘዙን። ውድ ተመልካቾች እንደምትመለከቱት እነዚህን ጽድት ያሉ እቃዎች እኛ ያለን ወሎ ኮምቦልቻ ነው። ፈለጋችሁበት ሀገር እናደርሳለን ማለት ነው። ውድ ተመልካቾቼ እንደምታው ከግርጌው ጋር ያለው ሌዘር ራሱ ከራስጌው ጋር አንድ አይነት ነው ማለት ነው። እንደምትመለከቱት በጣም የምታምር አልጋ ነች። ቆንጂዬ ባለ 1 ኮሜዲኖ ናት። እንደምትመለከቷት ጽድት አድርገን ሰርተንላታል ከሙሉ ጋር ማች ማለት ነው። ውድ ተመልካቾቼ እንደምታዩት ከዚህ ጋር ያለው ራሱ ሌዘሩ ያኔ ይሄ ቁልፍ ስላልተመታ ነው። በጣውላም ይሁን የምትሉ ካላችሁ ደግሞ በጣውላ እናደርጋለን። ያኔ ዲዛይኑ እንደዚህ ሆኖ በጣውላም መውጣት ይችላል ማለት ነው። ውድ ተመልካቾቼ ይሄ በዛታችሁ መሰረት ነው እኛ የምንሰራው። ሙሉ ማች አድርገን የቀባንላት በዛዟ መሰረት። ከዚህ ጋር ደግሞ 2 መሳቢያዎች እናገኛለን። ውድ ተመልካቾቼ እንደምታዩት እነዚህና እነዚህ ያኔ 1 ኮሜዲኖም ሆነ 2 ኮሜዲኖ ያው ዋጋው ይለያያል። 1 ኮሜዲኖም ከሆነ ያኔ ይቀንሳል፣ 2 ኮሜዲኖ ከሆነ ደግሞ የተወሰነ ይጨምራል ማለት ነው። ውድ ተመልካቾቼ እንደምትመለከቱ እንደዚህ ጽድት አድርገን ሰርተንላታል። ከጀርባ ያለው ራሱ ቀለም ቀብተንላታል ማለት ነው። ውድ ተመልካቾቼ እንደምታዩት ጽድት አድርገን የሰራንላት። ከዚህ ጋር ያለው ራሱ ዲዛይኖቹ በጣም ነው የሚያምሩት። ያኔ አብዛኛውን ጊዜ እንደዚህ ያሉት በጣውላም ቢሆኑ በጣም ነው የሚያምሩት። እንደዚህ በሌዘርም ቢሆን በጣም ነው የሚያምር ማለት ነው። ውድ ተመልካቾቼ እንደምታዩት ይሄ ደግሞ ችፑዱ ነው። ከችፑዱ ስር ምን አለው ያለ ብላችሁ ለጠየቃችሁኝ ብረት ርብራብ አለው። የብረት ርብራብ ማለት ነው። ውድ ተመልካቾቼ ይሄ አብሮ ነው የሚሄደው ሁለቱ ነገር ማለት ነው። ካልጋው ጋር ችፑድና ብረቱ አብሮ ነው የሚሄደው ከዚሁ ጋር። ሂሳቡም የሚነገራችሁ አብሮ ነው። ያኔ ፍራሽ ነው እንጂ አብሮ የማይነገራችሁ ችፑዱና ያኔ ብረቱ አብሮ ነው የሚታሰበው ማለት ነው። ውድ ተመልካቾቼ እንደምትመለከቱት እንደዚህ አድርገን አስረክበናታል። ኮሜዲኖም ላይ መዋቢያ የምትሉ ለጠባብ ቤት ማድረግ ይቻላል ማለት ነው። ውድ ተመልካቾቼ ደግሞ ወደዚች ወደ መዋቢያ ዋጋ ስንመጣ እቺን ማች አድርገን የሰራላት ጽድት አድርገን በዛዟ መሰረት ያኔ አብዛኛውን ሰፊ ክላስ ከሌለ ያኔ ግዴታ ሜትር ከ20 መሆን የለበትም መዋቢያ።
አሁን እቺ 80 ሳንቲም ናት ማለት ነው። በ80 ነው የሰራንላት። እንደዚህ ፏ ጽድት አድርገን ውድ ተመልካቾች እንደምታዩት የድርጅቱ ወንበሯ ራሱ ውስጥ ትገባለች። ያን ያክል ቦታ አትፈጅም ማለት ነው። ውድ ተመልካቾቼ ያኔ መዋቢያ ላይ ያኔ የተለያዩ ነገሮች አይቀመጥም መቼም ኮስሞቲክስ ላይ ማለት ነው። የሚቀመጠው ያኔ የሚቀባባ ነገር እና የተለያየ ነገር ነው። በቂ ናት ማለት ነው። ውድ ተመልካቾች እንደዚህ ሁለት መሳቢያና አንድ በር በጣም ነው የምታምረው። ውድ ተመልካቾች እንደምትመለከቷት ጽድት አድርገን የሰራንላት። ላይክ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ሸር እያደረጋችሁ አበረታቱኝ ውድ የሀገሬ ልጆች። ወንበሯ ራሱ እንደዚህ ቦታ አትፈጅም ማለት ነው። ውድ ተመልካቾች እንደዚህ አድርገን ማስገባት እንችላለን። ያኔ የራሷ ቦታ አላት የተዘጋጀ ማለት ነው። ውድ ተመልካቾች እንደምታዩት እንደዚህ ፏ ጽድት አድርገን የሰራንላት። ከዚህ ጋር ራሱ ያሉት ቀለሞቹ ማች ናቸው ከአልጋና ከቁም ሳጥኑ ጋር። ወርቃማ በነጭ ነው ማለት ነው የቀባላት። ውድ ተመልካቾቼ እንደምትመለከቷት በጣም ነው የምታምረው። በሌላ ቪዲዮ ውስጥ የምንገናኝ ውድ ተመልካቾቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።